ማርያምን መውደድ ማለት የማርያምን ልጅ መውደድ ማለት ነው። ማርያምን መውደድ ማለት በአፍ ማርያምን ወዳታለሁ ብቻ ማለት አይደለም። ሄዳችሁ ለታቦቷ ምንጣፍ ማንጠፍ ነው። ደጀ ሰላም ለወደቁት ድጋፍ ማድረግ ነው። ራስህ የምትጎርሰው የለህም። ማንቸስተር አርሴናል ትላለህ። እመቤታችን ልዕልትዬን በማለት ተብሎ ከስራ ተባሯል። ለዚህ ነው የእመቤቴ ልጆች ናቸው፣ የተክልዬ ወዳጆች ናቸው። እነዚህ ከደብረ ሊባኖስ ውሃን የጠጡ ሰማያዊ ማዕረግን የሚያመሰግኑ እያገለገሉ በሁለት ቢላ የተሳሉ ካህናቶች ናቸው። ሰላም ጤና ይስጥልኝ ውድ የአርያ ሚዲያ ቤተሰቦቻችን እንደምን አላችሁ? እንደዚህ ብዬ ልጀምርላችሁ ይሻላችኋል፣ ግን እንኳን አደረሳችሁ ብዬ ልጀምርላችሁ። የእመቤታችን የቅድስተ ቅዱሳን የድንግል ማርያም የእናታችን ወዳጆች በሙሉ ይሆናችሁ እንኳን ለእመቤታችን ለቅድስተ ቅዱሳን ለድንግል ማርያም ዓመታዊ ክብረ በዓል አደረሳችሁ። ግንቦት 21 አይደለ ዛሬ ልዩ ቀን ነው። ግንቦት ከ21 ጀምሮ እስከ 25 ድረስ በቤተ ክርስቲያናችን ስለእመቤታችን ልዩ ክብረ በዓል አለ። 21 ደግሞ የምትባረኩበት የምትቀደሱበት እናንተ በምልጃችሁ በረድኤታችሁ በክፋታችሁ በኃጢአታችሁ በሙሉ አምላክን ጠይቃችሁ ምሕረት የምታገኙበት ቀን ነው። እንኳን አደረሳችሁ ብዬ ልጀምር። የእመቤቴ ወዳጅ ሆናችሁ በእርግጠኝነት ኦርቶዶክሳውያን ሆናችሁ ቀርቶ የሌላ እምነት ተከታይ ሆናችሁ የእመቤቴ ወዳጅ ያልሆናችሁ የላችሁ። እኔ አንድ ሙስሊም አመጣላችኋለሁ ዛሬ የእመቤቴ ወዳጅ ሆኖ ከስራ እንዴት እንደተባረረ ሌላም ጨምሬ ማመጣላችሁ መረጃ አለ ለእናንተ ይሆናል ያልኩት። ታዲያ ታሞ የተኙ በሆስፒታል ያሉ በጸበል ስፍራ የሚገኙ በችግር በመከራ ውስጥ ያሉ ወገኖቻችንን እግዚአብሔር ያስብልን፣ ከክፉ ነገር በሙሉ ይጠብቅልን። ዛሬ ያስኩላችሁ መረጃዎች አቀርብላችኋለሁ። ከያስኩላችሁ መረጃዎች መካከል ለእናንተ ይሆን ያልኩትን ሳመጣላችሁ ነጭ በነጭ ለብሼ የመጣሁት የእመቤታችን ቀን ስለሆነ ነው። ዛሬ የባህል ልብስ ለብሼ የመጣሁ አይደል? ታዲያ እንኳን ደስ ያላችሁ ለማለት የእመቤታችን ቀን እንዲህ በመልበስ ሻማ ማብራት፣ ቤተክርስቲያን በመሄድ በመሳለም ታቦትን በማንገስ በመባረክ ቅዳሴ በማስቀደስ አይደል ማሳለፍ ያለብን። ዛሬ እንደሱ እያሳለፍኩ ነው ያልኩት። ታዲያ መጥቼ ከእናንተም ጋር ይህንን ጨዋታ መጫወት ፈለኩ። የዕለቱን ወጎች ለእናንተ ማቅረብ እንኳን አደረሳችሁ ብዬ ጀመርኩላችሁ አይደለም። እንኳን አደረሳችሁ ካልኳችሁ በኋላ ዛሬ የማቀርብላችሁ ጉዳዮች ሁሉም አባቶች አባት አይደሉም የተባሉበትን ምክንያት አሳያችኋለሁ። ሁሉም አባቶች መስቀል የያዙ ቆብ የደፉ እንደ ጳጳስ አስኬማ የደፉ መስቀል የጨበጡ በቪየትም የሚሄዱ አጃቢ ያላቸው ሁሉ አባቶች አባት አይደሉም። ይሄንን ያሉት ካህን ናቸው። በማስረጃ በመረጃ ነው ማቀርብላችሁ። ሌላውን ደግሞ አያይዤ ማቀርብላችሁ። ከዛ በማስከተል አስደናቂዎቹ የዘመናችን ካህናቶች፣ ሌላኛው ደግሞ አባ ገብረ ኪዳን ለእያንዳንዳችሁ መልእክት ነግረውኛል። እሱን መልእክት አቀርብላችኋለሁ። የእመቤታችን ወዳጅ የሆነውን ሙስሊም ወዳጃችን ደግሞ አመጣላችኋለሁ። በእመቤቴ ምክንያት ከስራ ተባረረ። እሱን በማስረጃና በመረጃ አመጣላችኋለሁ። አያይዤ የማቀርብላችሁ ነገር ይኖርኛል። በዚሁ አጋጣሚ ግን ወደ ውጭ እንወጣለን። ከኢትዮጵያ ውጭ ከመሸጋገሪያ በኋላ ወደ ፕሮግራማችን እንገባለን። በነገራችን ላይ ሰብስክራይብ ያላረጋችሁ በእመቤታችን ስም ሰብስክራይብ አድርጉ። ሼር ያላረጋችሁ በእመቤታችን ስም ሼር አድርጉ። ኮመንት ያላረጋችሁ በእመቤታችን ስም ኮመንት አድርጉ። ኮመንቱ ግን ምን ይመስላችሁ? የዛሬው ኮመንት እመቤታችን ቅድስተ ቅዱሳን ድንግል ማርያም በምልጃሽ በረድኤትሽ አትለይን፣ ሀገራችንን ሰላም ቤተሰቦቻችንን ሰላም አድርግልን፣ ቤተክርስቲያናችንን ጠብቂልን፣ ሀገራችንንም እቅፍ ድግፍ አድርጊልን፣ የአስራት ልጆችሽን በያለንበት ጠብቂልን፣ የታመሙትን ማሪልን፣ የተቸገሩትን ድረሽልን፣ በኃጢአት በደል ያለነውንም በምልጃሽ በይቅርታሽ በረድኤትሽ ጠብቂን፣ ለስጋ ወደሙ እንድንበቃ እጅን ከፈጣሪ ከልጅሽ ከወዳጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ አማልጅን ብለን የምንማጸንበት ቀን ይሆንልን። ይሄ በኮመንት የምጽፉት ነው። የወደዳችሁትን እማምላክ ወድሻለሁ ብላችሁ መጻፍ ትችላላችሁ። ላይክም አድርጉ። በማርያም ስም ነው የምነግራችሁ። ይሄን ብያችሁ ከመሸጋገሪያ በኋላ እንገናኝ። የመጀመሪያው መልእክት የሚሆነው ይሄ ፎቶ ነው።
ስለመቤታችን ነግሬያችሁ ስለ ሰማዕቱ ቅዱስ ጊዮርጊስ አለመንገር፣ ስለ ቅዱስ ዑራኤል አለመንገር፣ ስለ እጨጌ ዮሐንስ አለመንገር አይቻልም። በነገራችን ላይ ስለ እነዚህ የምነግራችሁ ምክንያት ስላለኝ ነው። ቅዱስ ዑራኤል ነገ ነው አይደል? ሰማዕት ቅዱስ ጊዮርጊስ ደግሞ እሁድ ነው። እጨጌ ዮሐንስ ደግሞ በ29 በበዓለ ወልድ ናቸው። ከመቤታችን ጡት የጠቡ አባት እጨጌ ዮሐንስ እንደሆኑ ታውቃላችሁ አይደል? 500 ዓመት የኖሩ በደብረ ሊባኖስ ያረፉ ኢትዮጵያን ዞረው የሰበኩ አጋንንት ያወጡ ክፉ መናፍስት ያሰናበቱ በቃል ኪዳናቸው ልጅ የሌላቸው እናቶችን ልጅ እንዲኖራቸው በቃል ኪዳናቸው ቃል ኪዳን የተገባላቸው በበረከት በረድኤታቸው ደጅን የረገጠ የተሳለመ ጸሎት ያደረገ በምልጃው የጠየቀ በፈጣሪ በአምላክ ምልጃነት ለአምላክ በምልጃነት አንተን ለተማጸነ ልጅ ላላገኘ ልጅ ይሰጠዋለሁ ተብሎ ቃል የተገባለት እጨጌ ዮሐንስ እንደሆነ ታውቃላችሁ። እኚህ አንድ ታቦት ላይ አንድ ስፍራ ላይ አንድ ቤተክርስቲያን ሳለው ነው የምነግራችሁ። ሰማዕት ቅዱስ ጊዮርጊስ የሰማዕታት አለቃ ባለሰባት አክሊል ታላቅ ተጋዳይ እንዲሁም ሰማዕት እንደሆነ ታውቃላችሁ አይደል? እኔ ሰማዕት ቅዱስ ጊዮርጊስን አዲስ አበባ አንቆርጫ ቋራ ነው ቋራ አላልተ ወይ አልጠበቀ ብለውኛል። ቋራ ጎንደር ቋራ በርሜል ሰማዕቱ ቅዱስ ጊዮርጊስ ቤተክርስቲያን ሁለቱም ቦታ በተለያየ ዓመታት በተለያየ ጊዜ በረከቱን አግኝቻለሁ። አሁንም እየጠበቀኝ ነው። እጨጌ ዮሐንስም ደጃቸውን ረግጫለሁ። ሰሜን ሸዋ ሞላሌ አካባቢ ስትሄዱ ታገኛቸዋላችሁ። እዚህ አዲስ አበባ ውስጥ ደግሞ የታገኛላችሁ ወደ ወይራ ሰፈር አካባቢ። ቅዱስ ዑራኤልም ቃል ኪዳን የተሰጠው ነው አይደለም? ቅዱስ ዑራኤል እንደምታውቁት እመጓን አስተዋውቂያችሁ ነበር። ቅዱስ ዑራኤል እመጓን የምታውቁት እናንተ ሰሜን ሸዋ ሞላሌ ውስጥ ነው። አዲስ አበባ ላይ ደግሞ ከእስጢፋኖስ ከፍ ብሎ የሚገኘው ወደ መገናኘት ስትሄዱ እዛ ጋር ነው። እኔ አሁንም ማሳያችሁ እነዚህ ሶስቱን ቅዱስ መላእክት፣ ቅዱስ ሰማዕት፣ ቅዱስ አባት ማስተዋወቃችሁ ከኢትዮጵያ ውጭ ነው። ከቅዳሜና እሁድ ከአበይት በዓላትና አጽዋማት ቋሚ ቅዳሴ፣ ስብከተ ወንጌልና ትርጓሜ ይሰጣል። ሙሉ አገልግሎት እንደሚሰጥ እዛች ቤተክርስቲያን ነግራችኋለሁ። ከሰኞ እስከ ዓርብ በውጭ ሀገር የሚኖሩ በዛ አካባቢ የሚኖሩ የኢትዮጵያ ልጆቻቸውን የአብነት ተማሪ ያስተምራሉ። እዚች ቤተክርስቲያን እስካሁን በቋሚነት 100 ተማሪዎች አስተምረው ዲያቆናት አፍርተዋል። ይህን የምነግራችሁ ኢትዮጵያ ውስጥ አይደለም፣ ከኢትዮጵያ ውጭ አሜሪካ ነው። ዘወትር ቤተክርስቲያኑ ሄዳችሁ ክፍት የሚሆንበት ከሀገር ውጭ የሚገኝ በአሜሪካ የሚገኝ ቤተክርስቲያን የምታገኙት እዚህ ቤተክርስቲያን ብቻ ነው። ሰኞ ከስራ ወጣችሁ ብትሄዱ ቤተክርስቲያኑ ከፍታችሁ ጸሎት አድርጋችሁ ወጣችሁ መሄድ ትችላላችሁ። ንስሐ መስጠት ከምትፈልጉ ከሆነ ንስሐ አባት አላችሁ። እንዲህ አይነት ቤተክርስቲያን ከኢትዮጵያ ውጭ አታገኙ። የትም ብትሄዱ ታዋቂ ሰባኪያን፣ ብዙ ካህናት፣ ጳጳሳት የሚገኙበት ስፍራ እንኳን ብትሄዱ እንደዚች ቤተክርስቲያን አታገኙ። ዘወትር ጸበል ይሰጣሉ። የቅዱስ ዑራኤል ጸበል አለ፣ የሰማዕት ቅዱስ ጊዮርጊስ ጸበል አለ፣ የእጨጌ ዮሐንስ ጸበል አለ። ጸበሌን የጠጣ እምነቴን የበላ የቃል ኪዳን ምሕረት ቃል ኪዳን ይሰጣሉ ያሉት እጨጌ ዮሐንስ እሳቸው ናቸው። ይህንን ቦታ የምታገኙ የት መሰላችሁ? አድራሻው ስልክ ቁጥር 202 378 65 96 ነው። ተጨማሪ ቁጥር እሰጣችኋል። የአንቀጸ ብርሃን ቅዱስ ዑራኤል ሜሪላንድ ነው የሚገኘው። ከጧት እስከ ማታ ቤተክርስቲያኑ ክፍት ነው። በኢትዮጵያ ውስጥ ብዙ ቦታዎችም ላታገኙ ትችላላችሁ። ክፍት የሆኑ ብዙ ምዕመናን ያሉበት ቦታዎች ላይ ታገኛላችሁ። አዲስ አበባ ዙሪያ ነው ቤተክርስቲያን ግቢው ክፍት ነው። ቤተክርስቲያኑ ክፍት የሆነ ቤተክርስቲያን ብዙ ታገኛላችሁ። ከኢትዮጵያ ውጭ ግን ብዙ ቦታ አታገኙ። ሜሪላንድ ላይ ታገኛላችሁ። ስፍራውን ነግሬያችኋለሁ። በዚህ አጋጣሚ ቤተክርስቲያኑን ይሄ ነው አዳራሽ ነው የሚመስለው አይደል? እንዲያርገው ሊሰሩት አስቧል። ከላይ ከፍ አድርገው ቤተክርስቲያኑ ሊሰሩት አስቧል። ይሄ ማስታወቂያ በነገራችን ላይ በነፃ ነው። በብብታችን የቆጡን አውርድ ላይ በብብቷን ጣልቻ ለምንባለው አጠገባችን ያለውን ቤተክርስቲያን በየዕለቱ ልጆቻችሁን ማስተማር የምትችሉበት፣ ቁርባን መቆረብ የሚችሉበት፣ ቅዳሴ መቀደስ የሚችሉበት፣ አምስቱን ግዝት በዓላት የሚቀደስበት፣ መታሰቢያ የተደረገላቸው ቅዱሳኖች በተደረጉበት ቅዳሴ የሚቀደስበት፣ ሰንበት ቅዳሴ የማይቋረጥበት፣ በእጨጌ ዮሐንስ
ቅዱስ ዑራኤል በሰማዕት ቅዱስ ጊዮርጊስ የማይቀርበት ቤተክርስቲያን እስካሁን ድረስ ቤተክርስቲያኑ አልተሰራም። ብዙ ኢትዮጵያውያን ከውጭ ወደ ሀገር ውስጥ ገንዘብ ይልካሉ። እዛው አጠገባቸው ግን ቤተክርስቲያናቸው በጣም ብዙ ችግር አለባቸው። ይሄንን ስነግራችሁ የቅዱስ ዑራኤል አካውንት የዜል ቁጥር ለነግራችሁ። ይሄ የምታዩት የዜል ቁጥር ነው። 2404242423 ቁጥር ነው። ቅዱስ ዑራኤል ቤተክርስቲያን። በዚህ ቁጥር ይሄን ቤተክርስቲያን መስራት የእናንተ ኃላፊነት ነው፣ ውጪ ላላችሁት በተለይ። ምክንያቱም ለምን መሰላችሁ? ነገ ልጆቻችሁ ኦርቶዶክስ ሆነው እንዲቀጥሉ አትፈልጉ? ነገ እናንተ ልጆች ዲያቆን እንዲሆኑ አትፈልጉ? ሳይንሱንም መንፈሳዊንም ነገር አውቀው በዓለም በሁለት የተሳሉ ቢላዎች እንዲሆኑ አትፈልጉም? በስነ ምግባርም በዓለም ሳይንሱም የበቁ ልጆች እንዲሆኑ አትፈልጉም? ሂዱ ቅዱስ ዑራኤል ቤተክርስቲያን፣ እጨጌ ዮሐንስ ቤተክርስቲያን፣ ሰማዕት ቅዱስ ጊዮርጊስ ቤተክርስቲያን ሜሪላንድ ይገኛል። አድራሻው ጽፌላችኋለሁ። ይሄን ብያቸው ነው የምቀጥልላችሁ የዛሬውን ፕሮግራም። አባቶች ሁሉ አባት አይደሉም። ይሄንን ያሉን አባት እኚህ ናቸው። ስሟቸው። መስቀል ይዟል ብላችሁ ሻሽ ስለጠመጠመ ቆብ ስላደረገ ቀሚስ ስላደረገ ብቻ አትሳሳቱ። አንበሳ ይላል መጽሐፍ ግዳይ ጣለ ላም። አንበሳ ስጋውን ሲበላ ጅብ ደም ሸተተው። ከሩቅ መጣ ሲያይ አንበሳ ስጋ እየበላ ነው። ቀረበሱም አንበሳ አንድ ሲጎርስ ጅብ ሁለት ይጎርሳል። አንበሳ ሁለት ሲጎርስ ጅብ አራት ይጎርሳል። ላሟን የጣለው ማን ነው? የበለጠ የሚበላው ማን ነው? አቤት አባረረው አሉ። አንበሳ አይደል ሞኝ መሰላችሁ? ሄዶ አንበሳ አያጅቦ የአንበሳውን ለምድ ደርቦ መጣ። አሁንም አንበሳ አንድ ሲጎርስ እሱ ሁለት፣ አንበሳ ሁለት ሲጎርስ እሱ አራት። ምንድነው ጉዳዩ? ቆዳ የኛ ነው፣ አፍ የሌላ ነው አለው። ቆዳው የኛ፣ አፉ የሌላ፣ ሻሹ የኛ፣ ካባው የኛ፣ መስቀሉ የኛ። የኑፋቄ ትምህርት በመጸበል ስም በቅባ ቅዱስ ስም የሚነግዱ ስላሉ ለዩ። በእምነት ስም በቅባ ቅዱስ ስም በታቦት ስም ሰሞኑን መናገር የጀመሩት ቦሌ መድኃኔዓለም የተፈጠረው ጉዳይ የአዲስ አበባ ሀገረ ስብከተ ወንጌል ካልዘጋው የቆብ ለምድ የለበሱ ተኩላዎች አደገኞች ናቸው። ተሐድሶ እንቅስቃሴ በቤተ መቅደስ በቤተ ክርስቲያን እየተካሄደ ነው ልላችሁ ነው ያመጣሁላችሁ። ይሄን አያይዤ እጅግ በጣም ያስገረመኝን ደግሞ የአባቶችን ምስክርነት ነው። እኚህን አባት ስሙልኝ። ተበዝባችሁም አንድ ነገር ብቻ ልንገራችሁ። ዲህ የሚያምሩት ካህናት አያምሩም? ይገርማችኋል። ምን ቢሆኑ ጥሩ ነው? የአንድ አባት የአንድ እናት ከአንድ ማህፀን የወጡ ናቸው። ክብር ለሥላሴ። ያው ይቺ ሚዲያው ሲኛዋች ትንሿ ሚዲያውን ሁሉ የሞላችው ያው ናቲ ዘሳሌተ ምሕረት ሁሉም ያው ትታወቃለች። ትልቁ ወንድማቸው ልደታ ነበሩ። ልደታ በሰበካ ጉባኤነት በቀዳሽነት ዩኒቨርሲቲ እየተማሩ አዲስ አበባ ዩኒቨርሲቲ ነው ኮሜርስ ነው ዲግሪያቸውን የጨረሱት። ቅኔ አዋቂ ካህን ናቸው። ቤተሰባቸው እንደዚሁ ነው። ይህ የተክልዬ ፍሬ ናቸው። የደብረ ሊባኖስ ልጆች ናቸው። ክብር ለተክለ ሃይማኖት ይሁንልኝ። አዎ አዲስ ሐዋርያ የተባሉት ኢትዮጵያዊ ጻድቅ የኢትዮጵያን ምድር በወንጌል ያረሱት የተክለ ሃይማኖት ልጆች ናቸው። የደብረ ሊባኖስ ጸበል የጠጡ ናቸው እና አብዛኞቹ እንጅሮ በጣም ኃይል የበላይ ያሉ ናቸው። በአካዳሚሻን ናቸው። በቀለም ትምህርታቸው ትልቁ ኮሜርስ አሁን አሜሪካ ነው የሚኖሩት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን እያገለገሉ በዛ ነው ያሉት። ሌሎቹ ግማሾቹ ኢንጂነሮች ናቸው። ድምፃቸው አንዱ ቦሌ ናቸው፣ ሰዓሊተ ምሕረት ናቸው እዚህ ያሉትና ቦሌ ሚካኤል ናቸው አንዱ ካህን እና ዛሬ መጥተው እስጢፋኖስን የተክልየን በረከት ይዘው ከሰዓሊተ ምሕረትን በረከት የቦሌ ሚካኤል የሁሉንም ይዘው በዚህ ተሰባስበው ቄስም እነሱ ሌላ ሰው እንዳይገባባቸው፣ ዲያቆንም እነሱ ሌላ ሰው የሚመሰገኑ የሚደነቁ ወላጆች ልጆች ናቸው። 5 ልጆቻቸው ወንድ ልጆቻቸው 5ቱም ካህን ናቸው። ራሳቸው
ካህን ራሳቸው ዲያቆን ሆነው በእስጢፋኖስ ቤተክርስቲያን ሲያገለግሉ ታይተው እንዲህ ምስክርነት ተሰጠ። ትላንትና ጠይቄያችሁ ነበረ። አርያ ላይ ነው ቃለ ቀር ላይ ጠይቄያችሁ እውነት ልጆቻችሁን ካህን ለማድረግ ጳጳስ ለማድረግ የምትሰሩ ምዕመናን አላችሁ ብያችሁ ነበር። በዓለም ሳይንስ ተምሮ ኢንጂነር፣ ፕሮፌሰር፣ ዶክተር፣ የሕክምና ባለሙያ፣ የአይቲ ባለሙያ፣ የንግድ ተቋም መሪ፣ የማርኬቲንግ ባለሙያ እንዲሆን የምትጥሩ ወላጆች አላችሁ። እውነት ለእግዚአብሔርስ ልጆቻችሁን ሰጣችሁ ታውቃላችሁ ብያችሁ ነበር። ለዚህ ነው የእመቤቴ ልጆች ናቸው፣ የተክልዬ ወዳጆች ናቸው። እነዚህ ከደብረ ሊባኖስ ውሃን የጠጡ ሰማያዊ ማዕረግን የሚያመሰግኑ እያገለገሉ በሁለት ቢላ የተሳሉ ካህናቶች ናቸው። በአንድ ቤተ መቅደስ 5ቱም ወንድማማች ካህናቶች እንዲያስቀደሱት። እውነት ኦርቶዶክስነት ያኮራል። የማምላክ ልጅ መሆን በጣም ያስደስታል። አትቀኑ? ካህን ላልሆናችሁ ካህን ላልሆነው ለኛ አያስቀና? ለአገልግሎት ከነቤተሰብ ከነወላጅ ለቤተክርስቲያን ልጆችን መስጠት አያስቀና? ቤተክርስቲያን ሆነው ቤተክርስቲያን እያገለገሉ ከአንድ አባት ከአንድ እናት ከአንድ ማዕፀን ተወልደው ሁሉም ካህንና ዲያቆን ሲሆኑ እውነት በጀመራችሁት ስራ ለቅድስና ያብቃችሁ፣ ለሰማያዊ መንግስት ያብቃችሁ። እግዚአብሔር ይስጣችሁ፣ ይባርካችሁ። እናንተን ለወለደች ማህፀን እናት በረከት ረድኤት ያድላቸው። መልካም። ይሄን ተመልክቼ በጣም ደስ ስላለኝ ነው። ምክንያቱም ቆብ ለብሰው የሚነግዱ ሐሰተኛ ተሐድሶ በቤተክርስቲያን ውስጥም ከቤተክርስቲያን ውጭም እንደሚያሳድዱ እንዳለ ሁሉ ቤተክርስቲያን ውስጥ ደግሞ የቆሙላት ከአንድ ማህፀን የወጡ 5 ቤተሰቦች በአንድ ቤተ መቅደስ አምላክን ሲያገለግሉ ይታዩባታል። እቺ ቤተክርስቲያን እሳቱን በዚህ አለ፣ ይሄው ውሃውን በዚህ በኩል አለ። ውሃውን ሁሉ ጊዜ እናወድሳለን። እኚህን ብዬ አባ ገብረ ኪዳን በሰሙኑ አጀንዳ ለተዋጣችሁ፣ በሰሙኑ ንግር ለተዋጣችሁ፣ በተለይ የኳስ ነገር ሰሞኑን ማህበራዊ ሚዲያ አጀንዳ ነው አይደል? አርሴናል ማንቸስተር የሆነ ነገር ምናምን፣ አርሴናል ዋንጫ በላ፣ የከተማ ከንቲባ ሳይቀር የምርጫ ቀስቃሽ ሳይቀር የምርጫ ተወዳዳሪ ሳይቀር መስበኪያና ፉክክር አድርጎታል። አባ ገብረ ኪዳን ለሁላችሁም መልእክት ልከዋል። ስሟቸው። ኢትዮጵያ ወልዳ የምታሳድገው አታ የምትለምን እናት ባላችሁበት ሀገር ለነ ማንቸስተር የአየር ሰዓት ተከፍሎ ጋዜጠኞች 2 ሰዓት በቀን ስለ ማንቸስተርና ስለ አርሰናል ይወያያሉ። ይሄ ጅልነት ነው። ይቅር ይበሉኝ፣ የስፖርት ፌዴሬሽን ማለት ነው። አይቆጡም እሳቸው። ምን አለ እንደው ብናድግ፣ ምን አለ ብንኖር፣ ስለ ራሳችን ብናስብ፣ እንደው ነፍሱ ቀርቶ ለስጋችን እንኳን አንሆንም መሆን አለብን። ስለዚህ ራሳችሁን ጠብቁት፣ ከፍ ብላችሁ አስቡ። ለሰውነታችን የሚመጥን ነገር ማሰብ አለብን። ራስህ የምትጎርሰው የለህም። ማንቸስተር አርሴናል ትላለህ። የራስህ የምትጎርሰው የለህም። ቁራሽ ዳቦ አጥተህ ዲኤስቲቪ ተበድረህ ገብተህ እንዴ! ከዚህ በላይ ክስረት አለ? ኢትዮጵያ የማይከሰረችው መንግስት በዚህ መክሰሩን አያውቅም እንዴ? ሰው ከስሯል እኮ። ይሄንን ለምንድን ነው የማይዘጋው? ቦኑት ማለት ይሄ ለምን አይዘጋም? ምን ያገባል? የኳስ ተጫዋች የጫማ ቁጥር እኮ ሸምድዳችሁ የምትውሉ ሰዎች እኮ ናችሁ ቦኑት ማለት ነው። እናንተ አናውቃችሁም? አሁን እዚህ ጻድቅ ተሸታላችሁ ቦኑት ማለት ነው። ይሄንን ነው መክሰር ማለት ነው። እንዳናስብ ወዳጅ ከስራችኋል፣ ተነግሯል። ይሄ ወንድማችን አሁን ማሳያችሁ ወንድማችን የልደታ ማርያም ቀን ልደትዬ ብሎ ሲያገለግል ወላሂ ልደትዬን ወዳታለሁ ሲል የሰማችሁት ልጅ ነው። ከገጠመ የህይወት ታሪክ መካከል እመቤታችን ልደትዬን በማለት ተብሎ ከስራ ተባረረ። በማርያም ምክንያት ሙስሊሙ ከስራ ተባረረ። ስሙት። በሄድኩበት እኔስ ማርያምን ወዳታለሁ ብዬ ቪዲዮ ሰራ። አዎ። እና ከስራ በቃ ቻው ተባለ። ከስራ ተባረሃል? ውጣ። ከዛ ምን አጠፋ? ምን አይነት ቪዲዮ ነው የምትሰራው? እንዴ በቪዲዮ ነው ያው መርካቶ ላይ ስታድግ የፈለገ እኔ አሁን መሳቄን ምናምን አይደለም የሚለ ጸባይ እንዳለ ሁሉ ደንፎ የሚባል ነገር አለ። ትህትና እንዳለ ሁሉ እልህም የሚባል ነገር በማርያም ምክንያት ነው እንዴ ምናምን። እኔ እንደውም ሌላ ነገር አይቶብኝ ምናምን መስሎኝ ነበር።
አልহামዱሊላህ ደግሞ የሰው አቃል ወደም የጃመላን የለም ይላል እኔ ጋር አዎ እኔ በምን አይቶብኝ ምናምን ጣውጣ እንዴ ምንድነው የምለቀው ቪዲዮ እኔስ ማርያምን ወዳታለሁ በእሷ ነው ወላሂ እኔ አረሰም በቃ እልህ ይዞኝ ዝነኛው ጀለሳለኝ ዝነኛው ማለት ቢኖር ይነግርህ ነበር እልህ ይዞኝ ምንም አላልኩትም እኔ ማርያምን በመውደዴ ነው ስራ ጣልከኝ አረ ወላሂ ፋበል አንተ አይደለም ትታሰራለህም ከዚህ ዓለም ትባረራለህም ብትለኝ እኔ ማርያምን ከመውደዴ አልመለስም ማርያምን ወዳታለሁ አለ ወላሂ ዞምቦ እንዲመጣ አርግ ይለ አሁንም ከፍተህ ነው ማርያምን ወዳታለሁ እያልኩት በጉልበት ቢመጣ ትጣልዋለ በምላስ የሚጎዳህ ሰው ይበልጣል አዎ ገባ የሆነ በሰሩት ስራ እንድጸጸት ሊያረጋኝ ሰው ማርያም አንተ ማርያም ይጂን ብለህ ትጸጸታለህ በፍጹም እኔ በማልጸጸትባቸው ነገር ትንሽም ቢሆን የተጎደውበት ስራ ያጠውበት ነገር ነው ግን ደግሞ አልጸጸትበት ደስተኛ ነኝ እኔ አሁንም ቢሆን ማርያምን ወዳታለሁ ማርያም ነች በእኔ ወዳታለሁ ያ ነገር ትንሽ ሜንታሊ እንትን ብሎኝ ነበር አልহামዱሊላህ ሰው የሆነ እናንተን ይያለ ብቻ አልহামዱሊላህ ነው እዛው ሱባኤን ጎተ ታውቃለህ ሱባኤን ጓደኛዬ ታሞ ለጓደኛዬ ብዬ እሺ እስቲ ንገረኝ ስለሱ እሱ ነገር ክሊር አድርግልኝ ጥምቀት እየተከበረ ተሸከም ነበር ከዛም በኋላ አንድ ፖሊስ መጣና ወላሂ ብዬ ስልክ እያወራ ሳላይ ነውና ሙስሊሙ ነው ምን ሊያረጋባ ስልክ ስታዋራ እኛ ድገታችን እንዴ ኦርቶዶክሶች ወላሂ ነው የምላችሁ እኔስ ማርያምን ወዳታለሁ እናንተን ወዳታለሁ ለማርያም ታቦት ምንጣፍ አንጥፎ በማርያም ቀን ንፍሮ አቀብሎ በማርያም ቤተክርስቲያን ሱባኤ ገብቶ ጓደኛው ታሞ አድኖ ማርያምን ተወዳታለህ ስላለ እወዳታለሁ ብሎ ቪዲዮ ስለሰራ አለቃው ከስራው አባረረው ወላሂ ማርያምን ወዳታለሁ በሚለው ቃሉና ቪዲዮ ይታወቃል የወንድማችን የልደታ ሰፈር ልጅ ኦርቶዶክሶች ተሰማላችሁ እኔስ ማርያምን ወዳታለሁ ብሎ እኛም እንዳትወዳታለን ያለውን መዝሙርም ብዙ ቫይራል ወጥቶ አይታችሁታል የወንድማችን ማርያምን ብሎ ከስራ ተባረረ እኔና እናንተስ ስለ ማርያም ብለን ስለ ቤተ ክርስቲያን ብለን ስለ አባቶቻችን ስለ ቤተ ክርስቲያን ብለን ግፍ ደርሶብን ያውቃል የሚገደሉ የሚሳደዱት ከከተማ ውጭ ያሉት በገጠር ያሉትን እንዳትረሱ እነሱን ሳንረሳ እዚህ ከተማ ተቀምጠን የተመቸ ቦታ ኖረን በርገርና ባቅላባ እየበላን የሚጣፍጥም የሚመችም ነገር እየበላን ሶፋና ሞዝቦልድ ላይ እየተኛን የምንራመድበት ጫማ ብራንድ እንዲሆን እየጠየቀን ስለ ደጀ ሰላም ስላሉት የማርያም ልጆች አስታውሳችሁ ታውቃላችሁ ደጀ ሰላም የተቀመጡት እኮ የማርያም ልጆች ናቸው ይሄ ሙስሊም በራሱ አምኖ እኔ በእመቤቴ ቤት ሱባኤ ገብቻለሁ ያለ ልጅ ነው አለቃው ማርያምን ወዳታለሁ ስላለ ከስራ አባሮታል የእመቤቴ ታቦት በወጣ ቁጥር ለጥምቀት ታቦት ምንጣፍ የሚያነጥፍ ልጅ ነው እና እኔና እናንተ እኮ ይሄ ወንድማችን ከሚሆነው በላይ በፍቅሯ ልንገዛ የሚገባል ስለ ወንድሞቻችን መከራ ስለ ወገኖቻችን መከራ ልናስብ የሚገባል አባቶቻችን ልናከብር በምእመን ደረጃ ደግሞ ልንደጋገፍ ይገባናል ሰሞኑን አንድ ቪዲዮ አሳይቻችሁ ነበር አንድ ወንድማችን ከ2011 ጀምሮ ጸበለ ማርያም ቤተክርስቲያን ሲረዳ የነበረ ልጅ ሲደግፍ የነበረ ልጅ ቤተክርስቲያን የቆረቆረ ልጅ ታቦት ያሳነጸ ልጅ ቤተክርስቲያን ያሳነጸ ልጅ ታቦት ያስገባ ልጅ ንዋያተ ቅድሳት ከዋሻ ቆፍሮ እንዲወጣ ምክንያት የሆነ ልጅ ለ4-5 ዓመታት የበረከት ስራ የሰራ ልጅ ሚስቱ ልጁን ይዛበት ታሞ ትታው የሄደው ልጅ ዛሬ እናንተን ድጋፍ ይሻል እናንተ ምን እያረጋችሁ አያችሁ ማርያምን መውደድ ማለት የማርያምን ልጅ መውደድ ማለት ነው ማርያምን መውደድ ማለት በአፍ ማርያምን ወዳታለሁ ብቻ ማለት አይደለም ሄዳችሁ ለታቦቷ ምንጣፍ ማንጠፍ ነው ደጀ ሰላም ለወደቁት ድጋፍ ማድረግ ነው ቤተክርስቲያን ለተገፉት አለሁላችሁ ማለት ነው ማርያምን መውደድ እግዚአብሔርን መውደድ ነው እግዚአብሔርን መውደድ ደግሞ ፍጡራኑን ሁሉ መውደድ ነው ጠላቶቻችሁ እንደራሳችሁ ውደዱ የተባልነው የዛሬው መልእክት ይሄን ነበር አርያ መካሻ ነበር ፕሮግራሙን አዘጋጅ ያቀርብኩላችሁ ለነበረኝ ቆይታ አመሰግናለሁ ሰናይ